ሐዋሳ ከተማ በከባድ ዝናብ ተመታች። ጎርፍና ኃይለኛ ንፋስ ከዝናብ ጋር በቀጣይ ቀናቶችም ሊቀጥሉ ይችላሉ ተብሏል። አሁን ባለው የክረምት ወቅት ሐዋሳን ጨምሮ በዙሪያዋ ከፍተኛ መጠን ያለው ዝናብ እየጣለ ይገኛል። የኢትዮጵያ ሜትሮሎጂ ባለስልጣን በሰጠው መረጃ መሰረት የዝናቡ መጠን በቀጣዮቹ ቀናት ተጠናክሮ ሊቀጥል እንደሚችል ተገልጿል። በከተማዋ እየጣለ ባለው ከባድ ዝናብ፣ በረዶና ኃይለኛ ንፋስ በአንዳንድ አካባቢዎች ዛፎችንና የኤሌክትሪክ ምሰሶችን በመጣሉ በሰው ሕይወትና በንብረት ላይ ጉዳት አስከትሏል። በተጨማሪም መሰረተ ልማት ላይ በደረሰ ውድመት ምክንያት በአንዳንድ የከተማዋ ክፍሎች የመብራት አገልግሎት ተቋርጧል። የከተማ አስተዳደሩ በደረሰው ጉዳት የተሰማውን ጥልቅ ሐዘን ገልጾ በተጎዱ አካባቢዎች ፈጥኖ በመድረስ ተጎጂዎችን ወደ ሕክምና የማድረስና በንብረት ላይ የደረሰውን ጉዳት በመለየት ተገቢውን ድጋፍ የማድረግ ስራዎችን አስጀምሯል። በቀጣይ የክረምት ወቅት እስኪያልቅ ድረስ መሰል የተፈጥሮ አደጋዎች ሊያጋጥሙ ስለሚችሉ ጉዳቱን ለመቀነስና ለመከላከል የሚያስችሉ የቅድመ ጥንቃቄ ስራዎች ተጠናክረው እየተከናወኑ ይገኛሉ ብሏል። ሆኖም በቀጣዩ ቀናት ኃይለኛ ንፋስ የታጀበ ዝናብና የጎርፍ አደጋ ሊከሰት ስለሚችል ህብረተሰቡ አስፈላጊውን ጥንቃቄ እንዲያደርግ አስተዳደሩ አሳስቧል። በተለይ ዛፎች፣ ያረጁ የኤሌክትሪክ ምሰሶችና አጥሮች ሊወድቁ ስለሚችሉ በዝናብ ወቅት ከእነዚህ አካባቢዎች በመራቅ ራሳችሁና ቤተሰቦቻችሁን እንዲጠብቁ የከተማ አስተዳደሩ ጥሪውን አስተላልፈዋል። ሁሉ ስፖርት ወደ ስራ ሊመለስ ይችላል ተብሏል። የፌዴራል ከፍተኛ ፍርድ ቤት በሁሉ ስፖርት ውድድር ሎተሪ ሽያጭ ድርጅት ላይ ተላልፎ የነበረውን የፈቃድ ሰረዛ ውሳኔ በሙሉ ድምጽ መሻሩ ተሰምቷል። የኢትዮጵያ ሎተሪ አገልግሎት ይግባኝ ማቅረቡን ተከትሎ በውሳኔው ላይ ከሐምሌ 14 2018 ዓ.ም ጀምሮ ለ15 ቀን የሚቆይ ጊዜያዊ የእግድ ትዕዛዝ ተሰጥቷል። የኢትዮጵያ ሎተሪ አገልግሎት የ22 የስፖርት ውርርድ ድርጅቶች የስራ ፈቃዳቸው ከህዳር 25 ቀን 2018 ዓ.ም ጀምሮ የታገደ መሆኑን ለህዝብ ይፋ ባደረገ መግለጫ ማሳወቁ ይታወሳል። ሁሉ ስፖርት በከፍተኛ ፍርድ ቤት የተፈረደለት ቢሆንም የመጨረሻ ውሳኔ እስኪሰጥበት ድረስ ወደ ስራ ሳይገባ ይቆያል ተብሏል። የኢትዮጵያ ሎተሪ አገልግሎት የ22 የስፖርት ውርርድ ድርጅቶች የስራ ፈቃዳቸው ከህዳር 25 ቀን 2018 ዓ.ም ጀምሮ የታገደ መሆኑን ለህዝብ ይፋ ባደረገው መግለጫ ማሳወቁ ይታወሳል። ከ100 ቢሊዮን ብር በላይ የመንግስትን ግብር በመሰወር ወንጀል የተጠረጠሩ የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸውን ተከትሎ በድርጅቶቹ ላይ የተጀመረው የወንጀል ምርመራ እስኪጠናቀቅ በሚል የስራ ፈቃዳቸው እንደታገደ ይገኛል። እርምጃው የተወሰደው የተለያዩ የጸጥታ አካላት ባደረጉት የተቀናጀ ክትትልና ከብሔራዊ መረጃና ደህንነት አገልግሎት በተገኘ መረጃ መሰረት ነው። የፍቃድ ሰረዛ እርምጃው ከተወሰደባቸው የኦንላይን የስፖርት ውድድር ሎተሪ ሽያጭ ወይም ቤቲንግ ላይ ከተሰማሩ ተቋማት አንዱ በሆነው የሁሉ ስፖርት የንግድ ስም የሚንቀሳቀሰው ተቋም የተወሰነብን ውሳኔ መሰረታዊ የሆነና ህግ መርሆችን በሚጥስ ተመጣጣኝ ያልሆነ እንዲሁም የአስተዳደር ውሳኔው ከመወሰኑ በፊት የመስማት መብት ተጥሷል የሚል ጭብጦችን በማቅረብ በፌዴራል ከፍተኛ ፍርድ ቤት የፍትሐ ብሔር ምድብ ችሎት በኢትዮጵያ ሎተሪ አገልግሎት እንዲሁም በገቢዎች ሚኒስቴር ላይ ክስ በመመስረት ሲከራከር ቆይቷል። ክርክሩ የተጀመረው ብሔራዊ ሎተሪ አስተዳደር እና ገቢዎች ሚኒስቴር ሁሉ ስፖርትን ጨምሮ 22 የስፖርት አወራራጅ ድርጅቶችን በከፍተኛ የግብር ስወራ፣ ህገወጥ የገንዘብ ዝውውርና ተገቢ ያልሆነ የውርርድ አሰራር ውስጥ ተገኝቷል በሚል የስራ ፈቃዳቸው በቋሚነት እንዲሰረዝ መወሰናቸውን ተከትሎ ነው። እንደ ኢትዮጵያ ሎተሪ አገልግሎትና የገቢዎች ሚኒስቴር ክርክር ድርጅቶቹ ከ100 ቢሊዮን ብር በላይ የሚገመት የመንግስት ግብር እንዲታጣ አድርገዋል ብሏል። በተጨማሪም ከተፈቀደው አሰራር ውጭ በኦንላይን አማካኝነት ሰፊና ህገወጥ የውርርድ ስራ ሲያከናውኑ እንደነበርና ይህም በሀገር ደህንነትና በኢኮኖሚ ላይ ከፍተኛ ጉዳት ማድረሱን ከደህንነት ተቋማት በደረሰ ጥቆማ ምክንያት የተወሰደ አስተዳደራዊ እርምጃ መሆኑን በመጥቀስ የፍቃድ ሰረዛው ተገቢ እንደሆነ ተከራክረው ነበር። በሌላ በኩል ሁሉ ስፖርት ባቀረበው አቤቱታ የተላለፈበት ፍቃድ ሰረዛ ውሳኔ የአስተዳደር ስነ ስርዓት አዋጅን የጣሰ ነው ብሏል። በተጨማሪም አስተዳደራዊ ውሳኔ ከመስጠቱ በፊት ድርጅቱ ጥፋቱ ምን እንደሆነ እንዲያውቅ አልተደረገም፣ የመከላከያ ማስረጃ እንዲያቀርብ እድል አልተሰጠውም፣ እንዲሁም ውሳኔ በበቂ ምክንያትና ማስረጃ ያልተደገፈ ውሳኔ ነው ሲልም ተከራክሯል። ድርጅቱ አክሎም በሚሊዮን የሚቆጠር ግብር ለመንግስት ሲከፍል የቆየና ለበርካታ ዜጎች የስራ ዕድል የፈጠረ መሆኑን በመጥቀስ ያለ ፍርድ ቤት ውሳኔ በደፈናው ጥፋተኛ ተብሎ የንግድ ፍቃዱ መሰረዙ ህገ መንግስታዊ መብቱን የሚጥስ ነው ሲልም አቤቱታውን አቅርቧል። ጉዳዩን ሲመረምር የቆየው የፌዴራል ከፍተኛ ፍርድ ቤት የመንግስት መስሪያ ቤቶች ማንኛውም አስተዳደራዊ ውሳኔ ሲያስተላልፉ በአዋጅ ቁጥር 1183/2012 የተደነገጉትን መርሆች የመከተል ግዴታ አለባቸው ብሏል። ፍርድ ቤቱ ተከሳሾች ያቀረቡትን የ100 ቢሊዮን ብር የግብር ስወራና የህገወጥ ገንዘብ ዝውውር ክስን በተመለከተ እነዚህ ጉዳዮች በወንጀል ህግ የሚታዩና በማስረጃ ሊረጋገጡ የሚገባቸው እንጂ በደፈናው ለአስተዳደራዊ ቅጣት ለፍቃድ ሰረዛ ምክንያት ሊሆኑ አይችሉም ብሏል።
ተጠሪ መስሪያ ቤቶች የድርጅቱን ፍቃድ ከመሰረዛቸው በፊት ለድርጅቱ ቅድመ ማስጠንቀቂያ አለመስጠታቸውና ድርጅቱ በጉዳዩ ላይ ያለውን ምላሽ እንዲያቀርብ እድል አለመስጠታቸው ጥፋት ነው ብሎታል። በተጨማሪም የኢትዮጵያ ሎተሪ አገልግሎትና የገቢዎች ሚኒስቴር ከሁሉ ስፖርት ፍቃድ የታገደበትና የተሰረዘበትን ምክንያት አቤቱታ ሲቀርብላቸው ከተጠቀሰው የ100 ቢሊዮን ጉዳት ላይ አመልካች ምን ያህል ጉዳት አድርሷል የሚለውን በዝርዝር ምላሽ መስጠት ሲገባቸው አለመስጠታቸውም ተገልጿል። ከዚያም ባለፈ በአዋጁ መሰረት ቁጥጥር በማድረግ አማራጭ እርምጃዎችን ካሉ እሱን በመከተል ማስተካከል ሲገባ ለቀረበው አቤቱታ ዝምታ መምረጣቸው እንዲሁም ፍቃዱ የተሰረዘበትን አሳማኝ በቂ ማስረጃ በጽሕፈት ቤታቸው ጠርተው በማነጋገር በማዳመጥ መልስ መስጠት ሲገባቸው አለመስጠታቸው ተገቢ አይደለም ብሎታል። ድርጅቱ ፈጸመ የተባለ የወንጀል ድርጊት በሚመለከት የፍትህ አካል ተረጋግጦ ሳይቀርብ አስተዳደሩ በራሱ ስልጣን ፍቃድ መሰረዙ ከስልጣን በላይ የተደረገ ተግባር ነው ብሎታል። በተጨማሪም ፍርድ ቤቱ የብሔራዊ ሎተሪ አስተዳደር በድርጅቱ ላይ ያስተላልፈው የንግድ ፍቃድ ሰረዛ ውሳኔ እንዲሻር ወስኗል። ፍርድ ቤቱ ውሳኔውን ያስተላልፈው መስሪያ ቤቶቹ ውሳኔውን ሲያስተላልፉ የአስተዳደር ስነ ስርዓት ሕግን ያልተከተሉና የተከሳሽን የመስማት መብት የጣሱ ናቸው በሚል ነው።